ስኪኒ ጂንስ እንዲያምርባችሁ የምትፈልጉ ከሆነ የኤዲ ቦይስ ቦዲ ሊኖራችሁ ይገባል። ኤዲ ቦይስ ነው የሚባሉት። ስኪኒ የሆነ አለባበስ ስኪኒ ጂንስ ያምራል። ችግሩ ምንድነው? እናንተ ስኪኒ አይደላችሁም። እንግዲህ ዘ ጋድ ፋዘር ኦፍ ስኪኒ ጂንስ ኤዲ ስሊማን የሚጠቀማቸው ሞዴሎች እንዳልኳችሁ ከሮክ ኢንፍሉዌንስ የመጡ በጣም ስኪኒ የሆኑ ሞዴሎች ናቸው። ሰውነታችሁ እንደዛ ቀጥ ብሎ እንደነሱ የወረደ ከሆነ ፍላተሪንግ የሆነ ሉክ ይኖራል። ስፔሻሊ ከቼልሲ ቡትስ ጋር ሙሉ አንድ ሉክ ሊኖር ይገባል። ኮንቲኒዩዋል የሆነ ማለት ነው። ቁርጭምጭሚታችሁ እየታየ የሆነ ምናምን እንደዛ መሆን የለበትም። እንደዚህ አይነት ቦዲ ታይፕ ሳይኖራችሁ ወፍራም ሆናችሁ ሼፕ እያላችሁ ወንድ ሆናችሁ ስፔሻሊ ማለት ነው። ስለ ወንዶች ነው የማወራው፣ ስለ ሜንስዌር ስለሆነ እያወራሉት ማለት ነው። ትልቅዬ ሂፕ ኖሯችሁ ታፋችሁ ወፍራም ሆኖ ቦርጫችሁ እንደዚህ እየታየ ስኪኒ መልበስ ማለት ሱሳይድ ሚሽን ነው። የሆነ ሂሚሊዬሽን ሪቹዋል በሉት። ፐብሊክሊ እንደዚህ አይነት አለባበስ ለብሶ መውጣት አይደረግም። ለማየት ሌላ ሰው ራሱ ለማየት ይዘገንናል። ወንድ ሆናችሁ በጣም ነው የሚያስጠላው። ለምን? ለእናንተ ቦዲ አይደለም የተሰራው። እንግዲህ ካርል ላገርፌልድ የኤዲ ስሊማንን ሱፍ ለመልበስ 43 ኪሎ ቀነስኩ ካለ እናንተ እነማን ናችሁ እንደዚህ አይነት ሲሉዌትን በእንደዚህ አይነት በወፍራም ወይም በሁሉም ቦዲ ታይፕ ልትለብሱ የምትችሉት? ብዙ ሰዎች ስኪኒ ጂንስ አንወድም፣ ስኪኒ አለባበስ አንወድም የሚሉበት ምክንያት በዚህ ታይም በሲሉዌቱ ምክንያት ሳይሆን ሜንስትሪም ለሁሉም ሰው ሆነ። በቃ ሁሉም ሰው ስኪኒ፣ ሁሉም ብራንዶች ኤዲ ስሊማንን ኮፒ ያደረጉት እነዛራም ሁሉም። ከዛ በኋላ ለፐብሊክ መሰራት ጀመረ። ምክንያቱም በጣም ሁሉም ይወደው ነበር። ዲዮር፣ ኤዲ ስሊማን አያውቁትም ስሙን፣ ግን ያ ስታይል ይወዱት ነበር። እነ ካኒም ሌሎችም ምናምን በጣም ነበር የሚወዱት። በዛ ምክንያት ኮፒ ያደረጉ ይሄን ሲሉዌት ለወፍራሙም፣ ለቀጭኑም፣ ለአጭሩም ለሁሉም መስራት ሲጀምር ተበላሸ ማለት ነው። ይሄ የወንዶችን ቦዲ ማጠላላት ምናምን ሳይሆን ጀስት ከእናንተ ቦዲ ታይፕ ጋር አይሄድም። ገባችሁ አይደለ? ከእናንተ ቦዲ ታይፕ ጋር የሚሄደውን ሲሉዌት እና ፍላተሪንግ የሆነ ሉክ ማወቅ አለባችሁ። ወፍራም ከሆናችሁ ምን አይነት ልብስ ነው መልበስ ያለብኝ? አጭር ስትሆኑ ምን አይነት ልብስ ነው? ረጅም ስትሆኑ ለሁሉም ለቦዲ ታይፓችሁ ምን አይነት ነው ከኔ ሰውነት ጋር ፕሮፖርሽናሊ በፊቲንግ በምን ከኔ ጋር የሚሄደው? ወፍራም ሆናችሁ ሎራይዝ የሆነ ሱሪ እንደ ኤዲ ስሊማን ሎራይዝ ናቸው፣ ስኪኒ ናቸው። እሱን አድርጋችሁ ብትወጡ መንገድ ላይ ጎንበስ ማለት ራሱ አትችሉ። ታክሲ ውስጥ ምናምን ጀስት ኮምፕሊትሊ ራሳችሁ ነው የምታዋርዱት። ሰውነታችሁ በቃ ውጪ ነው በሉት፣ በቃ አለቀ። እና ይሄ ማስኪሊኒቲያችሁ ነው የሚያሳጣችሁ፣ ወንድነታችሁ ነው የሚያሳጣችሁ። ሂፓችሁ ጎልቶ እየታየ በመጣ ቁጥር ሼፓችሁ ይሄ ዳሌያችሁ ከትከሻችሁ በላይ እየሰፋ ሲታይ ማስኪሊን የሆነው የእናንተ ፊቸር እየጠፋ ነው የሚመጣው። ስለዚህ ስኪኒ ግን ስትሆኑ የኤዲ ቦይስ ሉክ ሲኖራችሁ ጀስት ቀጥ ያላችሁ መስመር ናችሁ። ገባችሁ አይደለ? ሂፓቸው እና ትከሻቸው ሂፓቸው ከትከሻቸው አይሰፋም፣ ስኪኒ ናቸው። ረጅም የሆነ እንትን አላቸው፣ ሎወር ቶርሶ አላቸው፣ ረጅም ሌግ። ጀስት እነሱ ላይ አይረብሽም። እኔም ስኪኒ ነኝ እውነት ለመናገር። እንደዚህ አይነት ሰውነት ሊኖራችሁ ይገባል። ስኪኒ እናንተ ላይ ፍላተሪንግ እንዲሆን የምታረጉትም ጫማ ማተር ያደርጋል። ሞስት ፕሮባብሊ ቼልሲ ቡትስ ወይም እንዳልኳችሁ የሮክ ኢንፍሉዌንስ ትንሽ ትዊስት ከሌለው ቁርጭምጭሚት በሚያሳይ ሾርት ካልሲና የሆነ እንዲሹል በሆነ ቆዳ ጫማ አድርጋችሁ በፍጹም በቃ ዲስከስቲንግ የሆነ ሉክ ነው፣ ያስጠላል፣ አይሆንም። ግን ሁሉም ሰው እንደዛ መልበስ ጀመረ። ምክንያቱም ኦሬዲ ሜንስትሪም ስለነበር ማለት ነው። ኦሬዲ ቴስታችሁ ዲፋይን ተደርጓል በእነዚህ ቴስት ሜከርስ። ግን ዩ ዶንት ኖ እንዴት እዚህ ጋር እንደደረሰ። ጀስት ስኪኒ ነው፣ ስታይል ነው፣ ፋሽን ነው ብላችሁ ነው የምትለብሱት። ኬት ካልቸር እንደመጣ በምን ኢንፍሉዌንስ እንደተደረገ እንዴት ስኪኒ ሲሉዌቶች እንደዚህ እንደተስፋፉ ዩ ዶንት ኖ። ዝም ብላችሁ ለእናንተ ቦዲ ሼፕ የማይመችን አለባበስ፣ ከእናንተ ሰውነት ጋር የማይሄድን አለባበስ መልበስ ጀመራችሁ ማለት ነው። ጀስት ከእናንተ ቦዲ ታይፕ ጋር የሚሄደውን እወቁት። በዚህ ምክንያት ነው ስኪኒ ጂንስ የተጠላው፣ ስኪኒ ጂንስ አያምርም የተባለው እና